ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ የአብስ ወርካውት የሆድ ወርካውት ነው የምንሰራው። ሰላም ጤና ይስጥልኝ። ማደበት አብርሃም ይባላል። እዛ ጋር ስናት ቤቢ ማነው ስም አንተ? አብችና አብርሃም ነው። እዚህ ጋር ስፖርት መስራት ትወዳላችሁ አትወዱ? ላይክ ስትጎረንበሱ this it should be straight። እኔ በህይወቴ ውስጥ ፋት ኑሮኝ እንደማውቅ ታውቃለህ? ይድል ግን ጀምሮ ማን ለምን ታውቃለህ? እስኪኒ ስለሆንኩ ነው። ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ አሁንም ከተሙ ጋር ተመልሰናል። ዛሬ ደግሞ የአብስ ወርካውት ነው የምንመለከተው እና ተሙ ማለት ነው ታውቃለህ? እኔ በህይወቴ ውስጥ ፋት ኑሮኝ እንደማውቅ ታውቃለህ? ይድል ግን ጀምሮ ማን ለምን ታውቃለህ? እስኪኒ ስለሆንኩ ነው። Let's go. ይቆረጣል። አይቆረጥም። በጣም ተበያታለሽ። ኦኬ ጋይስ ዛሬ እንዴት ፋት ሉዝ እንደምናደርግ ነው የምንመለከተው እና ቤዚካሊ ማለት ነው ፋት ሉዝ ለማድረግ ሁለት ስፔክትረም አለ። አንደኛው ሜታቦሊክ ፋዝ የሚባለው አለ፣ ሁለተኛው ደግሞ እዚህ ጂም ውስጥ የምንሰራው ማለት ነው። ስለዚህ ዛሬ የምናየው ከጂም ውስጥ ያለው ነው። ሌላ ቀን ደግሞ ሜታቦሊኩን እንመለከታለን ማለት ነው። እና ስለዚህ አሁን እንዴት መሰላችሁ የምናደርገው ቤዚካሊ አብሳችሁ ሁለት ፓርት አለው ብላችሁ ሰቡት። በቃ ጀስት ዩር አፐር አብስ እና ከላይ ያለው ፓርት እንደሆነ ከታችኛው ያለው ፓርት ማለት ነው። እና አሁን ስፖርት ከሰራው ቆይቻለሁ እና ትንሽ ቦልጭ ነገር አለኝ እና በጣም አታሳየሽ። በጣም ዘሃርደስ ፓርት እቺ ሎወሯን መስራት ነው እና ላይ ብዙ ጊዜ ሎወር ነው ብዙ ጊዜ የሚያስቸግረን እና አፐሩ ኢስና ዛት ዲፊካልት። ዛሬ ሎወር ነው ወይስ አፐር ነው? ስለዚህ ዛሬ የምንሰራው ምንድነው ሁለት ኤክሰርሳይሶች ነው። አንደኛው ለአፐር ነው፣ አንደኛው ለሎወር ነው ማለት ነው። ቤዚካሊ አፐርና ለሎወር የሚፈልጉትን ኤክሰርሳይዝ ቤዚካሊ በቃ ሁለት ኤክሰርሳይሶችን ከሰራችሁ በቃ አሪፍ ነው ብዬ አስባለሁ። አሁን ይሄ እንዳልኳችሁ የጂም አፕሮች ነው፣ ሜታቦሊክ አፕሮች አለ። እሱን ደግሞ ሌላ ቀን እንሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ። አሁን ይሄን ነገር ስለሰራችሁ አብስ ይኖራችኋል ወይም ደግሞ አብዛችሁ ላይክ ፓፕ ያደርጋል ኢዘን ዊክ ኦር 2 ዊክስ ነው እያልኳችሁ አይደለም። ምክንያቱም ዋናውና በጣም ወሳኙ ነገር ምንድነው ኒውትሪሽን ነው። እሱን ደግሞ በሌላ ቪዲዮ እንሰራላችኋልና ስለዚህ ዊዛውት ሳለፍልፍባችሁ ወደ ስፖርቱ እንቀጥል። ኦኬ ሶ ቤዚካሊ ማለት ነው ጀስት የምንፈልገው ምንድነው ታውቃለህ? ጀስት ቤንች ጀስት ኢት። ቤት ከሆናችሁ ደግሞ ላይክ ታች ፍሎር ጋር መስራት ትችላላችሁ። የሆነ የሚይዛችሁ ነገር ነው የምንፈልገው ማለት ነው። ሶ ምን ይባላል መሰላችሁ? የመጀመሪያው ኤክሰርሳይዝ ድራገን ፍላይ ይባላል። ድራገን ፍላይ ነው ዋኪ ድራገን ፍላይ ይባላል። እቺ ቁልፍ ላስቀምጣት የጂሙ ኦነር ሰጥቶን ሄደው ነውና ያው ሰራ እንዳይሆን ተመጣጣ ጂሙ ኦነሩ ያምናናል ማለት ነው። ጂም ኦነሮች ራሱ ማለት ምን ታመን ሰዎች ነን እኔና ተሙ ማለት ገብታችኋል። ታችን ታይቶ ምን ታመን ሰዎች ነን። ሶ ዊዛውት ፈርዘር ዱ ድራገን ፍላይ ይባላል እና የብሩስ ሊ የሰራው ኤክሰርሳይዝ ነበር ባይዘው አቃለ አላላቀም ነበር ኮስ አታውቅም። ሶ አሁን ምን ሰራው ቅድም እንዳልኩ ከባዱ ፓርት ሎወር አብስ ነው አይደል? ስለዚህ ነው ወደዚህ እንጂ ምን አባ የከፈልኩ መሰለኝ የሚሰራ ሶ ሎወር አብስ ነው ከባዱ ፓርት። ስለዚህ ሎወር አብስ ነው ኢንቮልቭ ለማድረግ ነው። ስለዚህ እዚህ ጋር ሆልድ ታደርጉታላችሁ whatever እጃችሁ እንደዚህ እግራችሁ ይቀጥላል ማለት ነው። እዛ ጋር ህፃኖች እየረበሹ ነው። እሺ ቆይ ቤቢ ዝም በሉ እሺ፣ እየሰራ ስለሆነ እሺ ኦኬ። ስለዚህ ሶ ቤዚክሊ እዚህ ጋር እንደዚህ ይዘዋለን ማለት ነው ተሙ። እዚህ ጋር ከያዝን በኋላ አሁን የኛው ከባድ ሊሆን ይችላል። ስለዚህ በፎርሙላ አሳያችሁ መጀመሪያ ላይ ከቀላሉ ጀምሮ እኛው እግራችሁ ነው። ከቀላሉ ምንድነው እዚህ ነው የምትነሱት ላይክ እንደዚህ ማለት ነው። ያቷል ስትነሳ from your lower back ቀጥ ብሎ ማለት ነው like this ማለት ነው። this is the easiest part by the way የከበደ ነው በጣም ቆይቻለሁ እንደከሰራ። እሺ ሶ the dragon fly የሚባለው እግራችሁ ቀጥ ይላል ማለት ነው like this then like this ማለት ተወርዱት ኮንትሮል ማለት ነው። እዚህ ወይ ከሰሩትና ላይክ አሁን ላይክ ሊትራሊ ማለት ነው አየር መሰብሰብ ያቀተኝ እና ላይክ አሁን ምን ሰራው አሁን የሰራነው ፎር ዩር ሎወር አብስ ነው ማለት ነው። ሎወር አብስ እንደዛ ነው። እዚህ ጋር ህፃኖች አሉ። ቤቢ ና ሰላም ጤና ይስጥልኝ። ማደበት አብርሃም ይባላል። እዛ ጋር ስናት ቤቢ ማነው ስም አንተ? አብችና አብርሃም ነው። እዚህ ጋር ስፖርት መስራት ትወዳላችሁ አትወዱም? ኦኬ እዛ ጋር ደግሞ ጓደኛችሁ አለ እና ደግሞ ጓደኛችሁ ማነው ስም? በረከት። አሁን ማነው ከሶስታችሁ ማነው በእድሜ የሚበልጠው?
በረከት ነው። እድሜ ስንት ነው በረከት? 8 እድሜ ስንት ነው? እድሜ ኢሳይድ 8 ብራዘር 8 አይደል? ኦኬ አሰብ አንተስ ቤቢ አብቹ 3 አንተስ 8 ጎበዝ። ኦኬ እኩል ናችሁ እንዴ? ስንተኛ ክፍል ናችሁ? እኩል ናችሁ። ሁለተኛ ክፍል አንተስ ሁለት በቃ እሺ ቤቢ አሁን ቪዲዮ ልሰራ ስለሆነ ወደ ውጭ ትጡላላችሁ። እናመሰግናለን። ጤና ይስጥልኝ። ኦኬ እናመሰግናለን። ተው እስኪ How are you? What's up? ናፍቀንሽ ነበር ባዛ We're back. what's up bro? እሺ አሁን ድራገን ፍላይ እናሳያቸውና ወደ ቀኑ እንጀምራለን። My first time ሰርች አላውቅም። ኦኬ ስለዚህ አብስ እናሰርሻለን ማለት ነው። ባይዘው ፓምፑን በኋላ አሳያችኋለሁ እና ልክ ነው በልቼ ነው። you are right ዱሬሽን ያስፈልገዋል at least 3 hours 2 hours ከብለን እኮ 3 hours ማለት ነው። ሞልቷል። ከማንድ ዝም ብለህ ስራ ታስገባለሽ። እሺ አሁን ምን አደርጋለሁ መሰለህ? እዛ ጋር ጋር ታደርጋለሽ፣ እዚህ ጋር ላይክ እዛኛው ጋር ጄንት ይዟል ላይክ እንደሱ ላይክ ዳት ስቴብል ታደርጋለህ። ኦኬ ደን እግርህን ላይክ አሁን ሁለት ስቴጅ አለው ብያለሁ። ቀላሉ ስቴጅ እንዴት ነበር ያልኩህ? እግሬ ቀላሉ እንደዚህ እንደሱ አድርገህ ከዛ ምትነሳው ከዚህ ጋር ነው ማለት። ኦኬ ሶ እኔ በቀላሉ ልስራ ማለት። ኦኬ ሶ ላይክ ዛት ያ ዘን ከቻልክ ሙሉውን ሰውነትህን ለማንሳት ሞክራለህ። ላይክ ፍላይ ለማድረግ እንዳልገለበጥ አትገለበጥ። ናይስ። እሺ እስኪ አሁን እግሬን ቀጥ አድርገህ ለመስራት ሞክር። ሙሉውን አንሳው። ኦኬ ከሶርሶ ተነስ። ናይስ። ከዛ ኮንትሮል ስቶርድ ኮንትሮል በጣም ተነስ ከላይ ከዛ ኮንትሮል ታደርገዋለህ። ኮንትሮል ስቶርድ ናይስ። ከሶርሶ መነሳት አለብህ። ያ ከዛ ኮንትሮል ስቶርድ ናይስ። ኮንትሮል ማን how does it feel? ራሽን እንደ ብሩስ ሊ ያላሰብሽም እዚህ ጋር ያሰብኩ ነው። ስናይስ ግን አሪፍ ነው። ለምንድን ነው የቱ ጋር ተሰማ በደንብ? አክቹሊ ተሰማኝ ጀርባዬ። ኦኬ ጀርባን ከተሰማ ዲስ ሚንስ የሰራውበት ፎር ትንሽ ነበረው ማለት ነው። ቤዚካሊ በቃ እዚህ ጋር ሎወር አፕስ ላይ ነው ሊሰማ የሚገባው፣ ሎወር ላይ ነው ማለት ነው። አም ጆኪንግ ሎወር አፕስ ላይ ነው። ኦኬ አይ አልሰማሽም እባክሽ፣ አልሰክሽኝ። አድቫንስድ ከሆናችሁ ደግሞ ዌይት ይዛችሁ የምትሰሩበት መንገድ ነው የምንመለከተው። ይሄኛው ለአፐር አፕስ ነው። ቅድም ያልኩት ሎወር አፕስ ነው አይደል? አሁን ለአፐር ነው የምንሰራው። አፐር ባይዘው በጣም ቀላሉ ፓርት ነው እና ስትሰሩ ይታወቃችኋል ቀላል ነው። How do you feel brother? ምን ተሰማሽ? ኧረ እኔ መጀመሪያ ስለሆነ በጣም እንትን እያለ የሆነ ምንድን ነው ሰተት የሚባለው ስሜት ታውቀዋል? ሰተት እያደረገ ነው። እና አብስ መስራት ነሰሪ ነው ብለሽ ታስቢያለሽ? ብዙ ነሰሰሪ አይመስለኝም። ትንሽ ዝገት የሆነ ፓርት አለው። ያ ፑሲ የሆነ ሰው የሚያወራው ነገር እንዴት ነው ስፖርት አይጠቅምም፣ አብስ መስራት ጥሩ አይደለም ብሎ ነው የሚያወሩት። አማይ ፑሲ ያ I think you are brother. think like that? Yes bro. እሺ ሌላኛው ደግሞ ኦፕሽን መሰራችሁ ስፔሻሊ አድቫንስድ ከሆነም በኋላ እንሰራው ነው። እና ይሄኛው ደግሞ we are going to use this ባር ማለት ነው። እዚህ ጋር ባሩን ይዛለን። ባሩን ከያዝን በኋላ ምንድነው ላይክ እንደዚህ እንይዘዋለን አይደል? then this is one option. ሁለተኛው ኦፕሽን ደግሞ ላይክ እንደዚህ እንዞርና ማለት ነው ስናነሳው ለኦብሊካችን እንዲሰራ like this ማለት like this ከዛ በጣም አድቫንስድ ካልሆነ ደግሞ ዊድን አፕ ላይክ ይሄን ያክል ማንሳት አይጠበቅብን። ጀስት እንደዚህ እንልና ከጉልበታችን ማንሳት እንችላለን። ችኛዋ ሞር ቀላለች። ይሄኛው መስራት እንችላለን ማለት ነው። እሺ እዚህ ጋር ደግሞ ላይክ ጂም ኤክሰርሳይዝ ከቻላችሁ ኬብል ክራንች ነው የምንሰራው።
አሁን እዚህ ጋር ግን ከባዱ ፓርት ምን መሰለህ? አሁን ፎርሜ ይበላሻል። ምክንያቱም አይመችም። አይተዋል ወይቱ ትንሽ አልተመቸኝም። ግን አይዲያሊ እንደዚህ አይነት ዌት ትይዙና ዘን ምን እንደምታደርጉት ላይክ ስትጎረንበሱ it should be straight like this ጆሮአችሁ ስትሬት ቤዚክሊ እነዚህ ከሰራችሁ ላይክ ሞር ኦፍ ላይክ አሪፍ የሆነ ቪዚብል የሆነ አብስ ይኖራችኋል። ግን ደግሞ ቅድም እንዳልኩ አብስ ለመስራት ላይክ አብስ ኤክሰርሳይሱ ብቻ አይደለም ኢምፖርታንት፣ ላይክ የምትበሉትን ምግብ መቀነስ ማለት ነው። እሱ ብቻ ሳይሆን ደግሞ ፕሮቲን ያለው ዳይት መብላት ሊሆን ይችላል። እንደዚህ አይነት ዳይቶች ያስፈልጓቸዋል። ኦኬ ዛ ሴት ጋይስ በቃ አብስ ለመስራት የሚያስፈልጉን ሁለት ኤክሰርሳይሶች አይተናል። ኦልተርኔቲቮችንም አይተናል። ላይክ ለምሳሌ ጂም ውስጥ ካልሆናችሁ ሆም የምትሰሯቸው ነገሮች ማለት ነው። ቤዚክሊ በቃ አብስ ለመስራት ይሄን ነው። ግን ቅድም እንዳልኳችሁ የኛው ጂም አፕሮች ነው። ሌላ ሜታቦሊክ አፕሮች አለው። እሱን ደግሞ ከፈለጋችሁ ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ኮሜንት፣ ሰብስክራይብ ማድረግ ትችላላችሁ። ፒስ